በማይሆን ፍራቻ ጊዜህን አትግደል። አንዲት አይጥ ትመጣና አንበሳ ጋር እንዳትገለኝ አንዴ ላናግርህ አለችው። እሱም ደግሞ እሺ ምንድን የምታናግሪኝ አላት። አይጧም እኔ አንተን በአንድ ወር ውስጥ እገልሃለሁ ትለዋለች። አንበሳውም በጣም ይስቅና ማን አንቺ ነሽ የምትገይኝ እኔን አላት። አይጧም አንድ ወር ብቻ ስጠኝ ትለዋለች። እሺ ግን ካልገደልሽኝ እኔ ነኝ የምገልሽ ይላታል። አይጧም በዛው ተስማምታ እሺ ብላ ተለያዩ። ከዛ በኋላ ይህ አንበሳ በመጀመሪያው ሳምንት በህልሙ አይጧ ስትገለው ያያል። ሁለተኛው ሳምንት ላይ ደግሞ ይህ ፍርሃት የሚባለው ነገር ወደ ውስጡ መግባት ጀመረ። በሶስተኛው ሳምንት ላይ ደግሞ በጣም ፍርሃት ሰውነቱን ከመቆጣጠሩ የተነሳ ምናልባት አይጧ ብትገለኝስ እንደው ያለችው እውነት ቢሆንስ ብሎ በጣም መፍራት ይጀምራል። በአራተኛው ሳምንትም ልክ እንደዛው በጣም ጭንቀት ውስጥ ገብቶ የሌለ በጭንቀት ሊፈነዳ ደረሰ። ከዛ ያ ወሩ ሞልቶ አይጧ ባለችው ቀን ላይ ከሌሎች እንስሳቶች ጋር ሆና ስትገባ አንበሳው ሞቷል። እንዲህ ነው ብዙ ጊዜ ህይወታችን ላይ ሊመጡ የማይችሉ ችግሮችን ገና በመጡ ብለን በማሰብ ራሳችንን መንገል ብዙዎች ነን። ያ አንበሳ የሚመሰለው ያንተ የውስጥህ ጥንካሬ ሲሆን አይጧ ደግሞ ያንተ ፍርሃትና ጭንቀት ነች። ፍርሃትህ እንዲገልህ አትፍቀድ። የዛሬህን ኑር፣ ነገን ጥሩ ለማድረግ ልፋ። ህይወት ይቀጥላል። ሰላም አለይኩም።